ሰላም እንዴት አመሻችሁ? ዛሬ ደግሞ ቀጣዩን የማሽኑን እንዴት እንደምንጀምር እንዴት መገጣጠም እንዳለብን እና የተወሰነ የሙከራ የምንፈጨው የምናወጣው ዘይት ይኖረናል። አሁን እነዚህ መጀመሪያ ሶኬት እንሰካለን። እናገኛለን። ከዛ ከግሪን ላይት በኋላ ቀጥታ ይሄ እናበራለን። ምክንያቱም ማሽኑ መጋል አለበት። ማሽኑ ግሎ ያለው ሙቀት በሙቀት አማካኝነት ስለሆነ ያለምንም ኬሚካል ስለሆነ ዘይቱ የሚወጣው ሙቀቱ መጀመሪያ ማግኘት አለበት። እንደምንጠቀመው እህል የተለያየ ሙቀት አይነቶች አሉት። አሁን ለዛሬ የምንሞክርበት ሱፍን ነው። ሱፍ ሬንጁ ከ150 እስከ 200 ባለው ሴንቲግሬድ ሙቀት እንዲሞቅ እናደርጋለን። ማሽኑ የምንፈልገውን አይነት መጠን እና ጥራት ያለው እንድናገኝ። ከዛ ሴት ምትላለች እዚህ ጋር። ከዛ ይሄ ቁጥር የምንመርጥባቸው ናቸው። ማለትም ሬንጁን ሙቀት ምን ያህል ሙቀት እንደሚያስፈልገው አሁን የምንሰጠው 180 ቢሆን እኛ ለምንጠቀምበት ለሱፉ 180 እንዴት እንደምንጠቀም እናያለን። እቺን ሴት የምትለውን ስንጫናት ይሄ ላይት ይመጣል። እቺ ላይት የምትበራ የምትጠፋባት ላይ የምንፈልገውን እዚህ ጋር መጨመርም መቀነስም እዚህ ጋር አለ። መቀነስ ስንፈልግ እንደዚህ እንቀንሳለን። ይኸው ዜሮ አድርገን ከዛ እንደገና እንመለሳለን። እቺን እናስተካክላለን። 80 ማድረግ የፈለግን እንጨምርባታለን። ልክ እንዲህ ከመጣልን በኋላ 180 ሴት ስናደርገው ማሽኑ ይጀምራል። ማለት እየሞቀ ሄደ። 80 ነው የማሽኑ ሙቀት 130 ደርሷል። 180 እስከሚደርስ እንጠብቀዋለን። ከዛ የምንፈልገውን ግብአት እናስገባለን። በደረቅ ንጹህ ነገር ማድረግ አለብን። ሁሌም ከሰራን በኋላ ማሽናችንን ማጽዳት ግዴታ ነው። አንድ የምናመርተው ምርት ጥራት እንዲኖረው ያደርጋል። ሁለተኛ ደግሞ ሌላ ምርት እንኳን ቀይረን መስራት ብንፈልግ የዚህኛውን ግን ለዛም አሁን የፈጨነው ለሚቀጥለው ለምንፈጨው ችግር አይሆንበትም። ምክንያቱም ጣዕም፣ ሽታ፣ ከለር እንዲቀየር ያደርገው። ሁሌ ማሽኑ መጸዳት አለበት። የሚወጡት ደግሞ የሚዝግ ብረት ስላልሆነ አውጥተን አጥበን አድርቀን ለቀጣዩ ቀን እንጠቀምበታለን። እቺ የብረት ስለሆነች እዚህ ጋር ተለጥፈው የሚቀሩትን ነገሮች በሙሉ ታወጣልናለች። ዛሬ የሰራናቸውን ስህተቶች ነገ ላለመድገም እንሞክራለን። እያስተካከልን የምንፈልገውን አይነት ምርት እስከምናመርት ድረስ አብረን እናያለን።